ሰላም ቅዱሳን የእግዚአብሔር ሰዎች፣ ጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬም የከበረ ሰላምታዬ ይድረሳችሁ እላለሁ። ባለፈው መልእክቴ በሉቃስ ወንጌል ምዕራፍ 24 ከቁጥር 44 ያለውን መነሻ በማድረግ ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የተናገሩለትን ስለ ጌታ ኢየሱስ ክርስቶስ ያሉትን ነገር ከእግዚአብሔር ቃል እንድናይ በጥቂቱ መናገሬ ይታወቃል። ስንቶቻችን ይህንን ጉዳይ ትኩረት እንደሰጠነው ባላውቅም ርዕሱን ያነሳሁት እኔ ራሴ በመሆኔ የሚቀጥለውን መልእክት ለማስተላለፍ እሞክራለሁ። ለዛሬው መልእክቴ መነሻ የሆነኝ ዘንድ ከዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እስከ 40 ያለውን የእግዚአብሔርን ቃል አነባለሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና፣ የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱ የላከውንም እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብር አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበላላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? አለ። እግዚአብሔር ይመስገን። ከዚህ ከእግዚአብሔር ቃል ውስጥ ትንሽ እንድናስተውል ብዬ ነው ሰፋ አድርጌ ያነበብኩት። ጌታ ኢየሱስ ክርስቶስ ስለ ራሱ ማንነትና ስለ አባቱ የተጻፈውን ከመጽሐፍት ይህንን ካላመናችሁ እንዴት ታምናላችሁ? እኔ በእግዚአብሔር ፊት የምከሳችሁ አይደለሁም፣ የሚከሳችሁ አለ። እርሱም ተስፋ የምታደርጉት ሙሴ ነው። ሙሴ ስለ እኔ ጽፏል። መጽሐፍን ካላመናችሁ ግን እንዴት ታምናላችሁ? በማለት የተናገረውን ቃል ነው ከዚህ የምንወስደው። እግዚአብሔር ይመስገን። ለምሳሌ እግዚአብሔር ቃል ውስጥ የሙሴ ሕግና የነቢያት እንዲሁም የመዝሙራት ተብለው የተጻፉትን በክፍል በጥቂቱ እንድናይ በዚህ መልእክቴ ላስተላልፍ እሞክራለሁ። ለምሳሌ የሙሴ መጽሐፍት የሚባሉት ከዘፍጥረት መጽሐፍ ጀምሮ እስከ ዘዳግም ያሉት መጽሐፍት ሲሆኑ፣ መዝሙራት ደግሞ ከኢዮብ እስከ መኃልየ ያለውን መጽሐፍ ያጠቃልላሉ። የነቢያት መጽሐፍት ደግሞ ከትንቢተ ኢሳይያስ ጀምሮ እስከ ትንቢተ ሚልክያስ ያሉትን መጽሐፍ የሚያጠቃልል ሲሆን፣ ሌሎች የብሉይ ኪዳን መጽሐፍት የታሪክ መጽሐፍት በመባል የሚታወቁ ነው። የነቢያት መጽሐፍትም በእነርሱ ዘመን ውስጥ የሚጠቃለል መሆኑን ማወቅ ይገባል። ወደ ዋናው ርዕሳችን ስንመለስ ጌታ ኢየሱስ የተናገረውን መነሻ በማድረግ በሉቃስ ምዕራፍ 24 ከቁጥር 44 ላይ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ያልኳችሁ ቃሌ ይህ ነው ያለውን መነሻ በማድረግ በሙሴ ሕግ መጽሐፍ በነቢያትም በመዝሙራትም ስለ እርሱ የተጻፉትን በተከታታይ በክፍሉ ለማየት እንሞክራለን። ይህንን ማወቅ የሚያስፈልገን ስለ እግዚአብሔር የተጻፈውንና ስለ ጌታ ስለ ኢየሱስ ክርስቶስ የተጻፈውን በስርዓት እንድንለይ ፈልጌ ነው። አንደኛ በሙሴ ሕግ፣ ቅድም እንዳልኩት የሙሴ ሕግ መጽሐፍ ከዘፍጥረት እስከ ዘዳግም ያለውን ያካትታል። ከዛ መካከል አንድ ሁለቱን ሙሴ ስለ ኢየሱስ የተናገረውን እናያለን። በዘፍጥረት ምዕራፍ 3 ከቁጥር 15 ላይ እግዚአብሔር አምላክ በሰይጣን ላይ በተናገረው ፍርድ ምክንያት እንዲህ ብሎ ነበር፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አድርጋለሁ በማለት ተናግሮ ነበረ። ይህንንም ቃል ሐዋርያው ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ በማለት ገልጾታል።
በዘፍጥረት ምዕራፍ 3 ቁጥር 15 ያለውን በገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ በማለት ገልጾታል። ታዲያ ከሴት የተወለደው ማን ነው? እግዚአብሔር አብ ነው ወይስ ልጁ ኢየሱስ ክርስቶስ? እግዚአብሔር አብ ነው ወይስ እግዚአብሔር የተናገረለት ያ የተስፋ ቃል? በዘዳግም ምዕራፍ 18 ላይ አሁንም ሙሴ በጻፈልን ቦታ ላይ ስንሄድ ዘዳግም ምዕራፍ 18 ከቁጥር 15 እስከ 18 ድረስ ስናይ ለእስራኤል ልጆች ሙሴ እንዲህ ብሎ ነበር። አምላክህ እግዚአብሔር ከአንተ መካከል ከወንድሞች እንደ አንተ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ በማለት የተናገረውን በአዲስ ኪዳን ዘመን እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 17 ጀምሮ ስለ ሙሴ እየተናገረ ይመጣና ሙሴ ደግሞ ስለተናገረለት ስለ ጌታ ስለ ኢየሱስ ክርስቶስ በቁጥር 37 ላይ እግዚአብሔር ከወንድሞች እንደ እኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት በማለት ተናግሯል። የእግዚአብሔር ሰዎች የእግዚአብሔርን ቃል በማስተዋል እንድናይ እለምናቸዋለሁ። ስለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 45 እስከ 47 ድረስ ስናነብ ለጸሐፍትና ለፈሪሳውያን እኔ በአብ ዘንድ የምከሳችሁ አይደለሁም፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴን ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ያላቸው። ሁለተኛ በመዝሙራት መጽሐፍ በሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 25 እስከ 36 እንድታነቡልኝ እየጋበዝኩ ሐዋርያው ጴጥሮስ በበዓለ 50 ቀን በዓለ 50ን ያከብሩ ዘንድ ከየሀገሩ ተሰብስበው ለነበሩ ሕዝብ ሁሉ በመንፈስ ቅዱስ ተሞልቶ ይህን በማለት ነበር እየተናገረው። ምን በማለት? ቃሉን አነበዋለሁ። ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 25 እስከ 36 ያለ ቃል አለ። ፈጠን ብዬ ለማየት ሞክራለሁ። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ሥጋዬም ደግሞ በተስፋ ያድራል። ነፍሴም በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደ ሞተም እንደ ተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ይቀመጥ ዘንድ እግዚአብሔር መሐላ እንደ ማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ ይላል። እግዚአብሔር ይመስገን። ይህንን በዳዊት አፍ የተናገረውን ቃሎች የምታገኙት ጴጥሮስ ነው። እዚህ ጋር የተናገረው በመዝሙረ ዳዊት በቅንፍ 16 ከ8 እስከ 11፣ በመዝሙረ ዳዊት በቅንፍ 22 ከቁጥር 1 እስከ 22 ያለውን ስናይ በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ጴጥሮስ እንደተናገረለት ማቴዎስ ወንጌል ምዕራፍ 27 ከቁጥር 45 እስከ 46፣ በሉቃስ 23 ቁጥር 34 ላይ እንደተፈጸመ እናያለን። በመዝሙር በቅንፍ 22 ከ1 እስከ 22 ያለው ቃል በማቴዎስ ወንጌል ምዕራፍ 27 ከቁጥር 45 እስከ 46፣ በሉቃስ 23 ከቁጥር 34 እንደተፈጸመ እናያለን። እዛ ስፍራ ላይ አምላኬ አምላኬ ስለምን ተውከኝ እያለ የጮኸውን በልብሱ ዕጣ የተጣጣሉበትን ሰቅለው አጥንቶቹ እስኪቆጠሩ ድረስ የደረሱትን ነገሮች ሁሉ ሲተርክ ያ ቃል በእነኚህ ስፍራዎች ላይ እንደተፈጸመ እናያለን። በመጽሐፈ ምሳሌም ምዕራፍ 30 ከ2 እስከ 4 በምናነበው ስፍራ ላይ
እስከ ቁጥር 4 እንዲህ ይላል፣ እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም። ጥበብን አልተማርኩም፣ ቅዱሱንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? ይላል። እግዚአብሔር ይመስገን። በዚህ ቦታ ላይ የተጻፈውን ቃል በአዲስ ኪዳን በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታ ኢየሱስ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት በማለት ገልጾታል። በተጨማሪም በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ በማለት ተናግሯል። እንደገና በአንደኛ ዮሐንስ ምዕራፍ 1 ላይ ከቁጥር 1 እስከ 4 ድረስ ስናነብ ስለ ሕይወት ቃል በመጀመሪያ የተጻፈው እነግራችኋለን፣ ኅብረታችሁ ከእኛ ጋር እንዲሆን ይህን እንጽፍላችኋለን። ኅብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው በማለት ይገልጸዋል። በሁለተኛ ዮሐንስ ምዕራፍ 1 ላይ ቁጥር 3ም ስናነብ ከእግዚአብሔር ከአባታችን ከአብ ልጅ ከኢየሱስ ክርስቶስ ብሎ ይናገረዋል። እንደገና እግዚአብሔር ይመስገን ወደ ቁጥር 9ና 11 እዛው ሁለተኛ ዮሐንስ 1 ምዕራፍ ነው ያለው። ቁጥር 9ና 11 ድረስ ስናነብ እንዲህ ይላል፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ሥራው ይካፈላልና ይላል። ሦስተኛ ከነቢያት መጽሐፍ